ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት የዕለቱ ዜና ማሰማት እንጀምራለን። ከዜናዎቹ ጋር ፍጹም ተሾመ። ለሌላቸው የማካፈልና የመደጋገፍ ባህል በበዓላት ወቅት ብቻ ሳይሆን ሁሉ ጊዜ መከወን ያለበት ተግባር መሆኑ ተገለጸ። 1446ኛው የኢድ አልፈጥር በዓል በቦንጋ ከተማ በተለያዩ ሃይማኖታዊ ክዋኔዎች ተከብሯል። ባልደረባችን ታጀቶ ከበደ ያዘጋጀውን ዘገባ ምህረት ማሞም ታቀርባለች። በቦንጋ ከተማ በተካሄደው ሶላትና መሰል ሃይማኖታዊ አስተምሮ ስነ ስርዓት ላይ ተገኝተን ያነጋገርናቸው የሃይማኖቱ ተከታዮች በበኩላቸው የዘንድሮ 1446ኛ ረመዳን ጾም በመደጋገፍና በመጠያየቅ ያለፈ እንደሆነም ተናግረዋል። የዘንድሮ ረመዳን ጾም በኢባዳ በሰላት በዱዓ በመከባበር በመጠያየቅ ነው ያሳለፍነው። ዘንድሮ እንግዲህ አልহামዱሊላህ ረብል ዓለሚን በሚገርም ነው። ያው ረመዳን የዘንድሮ ብቻ ሳይሆን ሁሌ ረመዳን በኢባዳ በዝክር በሰደቃ በሐጅ በዘካ በተለያዩት መልካም ስነ ምግባሮች የምናሳልፈው ታላቅ በዓላችን ነው። ዘንድሮ ከባለፈው ዓመት የተሻለ ውጤቶች የተመዘገቡ ነው። እንደ ከፋን ዞን እስልምና ጉዳይ በአብዛኛው ወረዳዎችም ጭምር ድጋፍ እንዲደረጉ ደብዳቤ እስከ መጻፍ ደርሰናል። ብዙ የተቸገሩ ጧሪ ያጡ ሰዎች አሉ። እነሱ እንዲደገፉ ከወጣት ጀምሮ አደረጃጀት ከሴቶች ጀምሮ አደረጃጀት ሰርተን ዘንድሮ የተሻለ ነው ከባለፈው ዓመት። አልহামዱሊላህ ዘንድሮ ጥሩ ነው። ኢንሻአላህ የኢድ አሁን ያለንበት ያከበርን ያለነው የ1446ኛ የኢድ አልፈጥር በዓል ነው። ይህ በዓሉ ደግሞ እየተከበረ ያለው ሙስሊሙ ማህበረሰብ ከአንድ ወር የጾም ጊዜ በኋላ ነው በዓሉን እያከበረ ያለው። ይህ በዓል በአንድ ወር ውስጥ የሰው ልጅ አህዋሉ የተለወጠበት ባህሪው የተለወጠበት ከሌሎች ወራቶች በበለጠ ለፈጣሪው በጣም የቀረበበት ወቅት ነው የነበረው። ያንን በኢድም ማስቀጠል አለበት። በዓሉ ከዘካት አልማ ጀምሮ በመቻቻልና በመጠያየቅ እየተከበረ እንደሆነ ማስተያየት ሰጪዎቹ አክለዋል። ዛሬ እንግዲህ ከትላንት ከጾም ከመፈታቱ 3 ቀን በፊት ከዘካት አልማል ከዘካት አልፍጥር ከተለያዩ ምስኪኖችን ደግሞ አብሮ ማድ በማጋራት አብሮ በማፍጠር አብሮ በመብላት ለታረዙት በማልበስ ያው ተግባሩ ነው። ራሱ አንድ ተግባር ስለሆነ በእንዲህ አይነት መንገድ ነው እያለፈ ያለው። ኢዱን እንግዲህ በሰላት በጀማዓ ሰላት መስገድ ኢዱን በቦንጋ ከተማ እዚህ አደባባይ ላይ ተገኝተናል እና እንደገና እሱንም በኢድ ሰላት ሰግደን ወደ ቤታችን በሰላም ለመግባት ያለን እንደምን ተጠበቅ ያው ለተቸገሩት በመርዳት ካለው ላይ አካፍሎ በመስጠት በመጠያየቅ ያከበርና ያለና ይህንን በዓል ስናከብር ኢንሻአላህ ሁላችንም በመተጋገዝ በመረዳዳት መሆን አለበት። እንዲሁም ደግሞ በመጠያየቅ መሆን አለበት። ይህ የእስላም አስተምሮ ነው። ሰው መጠያየቅም ያለበት ከበዓልም ውጭም ከበዓልም በፊት ነው። ከበዓል ውስጥ በዓል ላይ ሲሆን ደግሞ የበለጠ የጠነከረ ይሆናል። በዚህ ሰዓት በተለይ የቲሞች አሉ፣ ወላጅ አልባ ልጆች አሉ። እነሱን በማየት በመርዳት የተቸገሩትን ጎረቤቶችም ሊሆኑ ይችላሉ አካባቢ ሰዎችን እነሱን ካለን ላይ አካፍሎ በመብላት በመጠጣት ይህን በዓል ልናሳልፍ ይገባል። በመጨረሻም ለመላው የእስልምና ሃይማኖት ተከታዮች መልካም በዓል እንዲሆን መልካም ምኞታቸውንም ገልጸዋል። እንኳን አደረሰ ለመላው ኢትዮጵያ ሙስሊም ለቦንጋ ከተማ ጀማዓ ጠቅላላ 1446ኛው ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። ለወንድሞቼ ለኢቶቼ ለባለቤቴ በሙሉ እንኳን አደረሳችሁ። እንዲሁም ለእናንተ ለጋዜጠኞች እንኳን አደረሰን እንኳን አደረሳችሁ ማለት እወዳለሁ። እኔ እንኳን አደረሳችሁ ዓለም ላይ ላሉት ሙስሊሞች አላህ ሱብሃነሁ ወተዓላ እንዶ ካይሩን ነገር ያምጣላቸው ይላል። እኛ ረመዳኑን ፈተናል። ጾማቸውን ላልፈቱ ክርስቲያን ወንድሞቻችን ደግሞ አላህ ሱብሃነሁ ወተዓላ በሰላም ጾማቸውን የሚፈቱ ያርገልን። እሺ ለመላው እስልምና ተከታይ በሙሉ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል እላለሁ። እንኳን አደረሰዎት። ያው ማለት የሚፈልገው ቤተሰቦቼ ለሀጂ ጀማል ዑመር፣ ለእናቴ ኑሪቱ መሐመድ እንደዚሁም ለባለቤቴ ሸምሲያ፣ ለወንድሞቼ፣ ለዘመድ አዝማድ አጠቃላይ ለሙስሊሙ ኡማ እንኳን ለ1446ኛ ዓመተ ሂጅራ አደረሳችሁ ማለት ነው። መቼም እነዚህ አሁን በዚህ የተለመደው ምስኪን መብላት ሁሌ
ተግባራችን ባህላችን ማድረግ አለብን እያልኩኝ እንደዚሁም ለቦንጋ ከተማ አስተዳደር ላሉ የእስልምና እምነት ተከታዮች እንኳን አደረሳችሁ። እንደዚሁም በመላ ዓለም ላሉ ሙስሊሞች እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለሁ። የእንኳን አደረሰ መልእክቴ ኢንሻአላህ ለመላው ዓለም ላይ ለሚገኙ የሙስሊም ማህበረሰብ እንዲሁም ደግሞ ለአገራችን ሙስሊሞች ለክልላችን ሙስሊሞች በሙሉ እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። በዓሉ የፍቅር፣ የሰላም፣ የመተሳሰብ፣ የመደጋገፍ ለሀገራችን ደግሞ ለውጥ የሚመጣበት ችግሮች ሁሉ ተነስቶ አንድነቷ የሚሰፍንበት እንዲሆን እመኛለሁ። አመሰግናለሁ። በጌሻ ወረዳና ደካ ከተማ አስተዳደር የሚገኙ የወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት በጋራ በመሆን ወንጌል በአካባቢው የገባበትን 55ኛ ዓመት የምስረታ በዓል አከበሩ። የወንጌል አማኞች በዓሉን ምክንያት በማድረግ ለአቅመ ደካሞችና በተለያየ ችግር ውስጥ ለሚገኙ የማህበረሰብ ክፍሎች በደካ ከተማ ማዕድ ማጋራትና የተለያዩ ድጋፎችን አድርገዋል። ዘገባው የባልደረባችን አማኑኤል ኃይሌ ነው። ብሩክታይት ብርሃኑም ታቀርቧለች። በጌሻ ወረዳ የወንጌል አገልግሎት የተጀመረበት 55ኛ ዓመት በዓል በድምቀት ተከብሯል። በዋናነት ፈጣሪን እንዲሁም የሃይማኖት እኩልነትና ነጻነት በማይጠበቅበት ዘመን በእምነታቸው ጸንቶ በመቆም በአጠቃላይ አኗኗራቸው ለትውልዶች መልካም ምሳሌነታቸውን ያስተላለፉ አባቶችን ለማመስገን ያለመ መርሃ ግብር ስለመሆኑ ነው በጌሻ ወረዳ የካውንስሉ ቅርንጫፍ ጽሕፈት ቤት ኃላፊ ቄስ አጥናፉ አለሙ የገለጹት። ይሄኛውን 55ኛውን የወንጌል ክብረ በዓል ስናከብር ትልቁ ዓላማው እንማርበት ነው። ለመማር ነው ክብረ በዓሉን ያዘጋጀ ነው። እንግዲህ በተለይ በእኛ አካባቢ 3 ሰዎች በጣም ዋጋ ከፍለዋል። አቶ ተካልኝ ወልደ ማርያም፣ አቶ አብርሃም ሙለታና አቶ ዘውዴ ገብረ ሚካኤል በጣም ዋጋ ከፍለዋል። እነዚህ ሰዎች ናቸው ይሄን ህዝብ ሁሉ የወለዱት። ግን ይሄ አባቶች ያመጡትን ታሪክ ወይም ያለፉበትን መንገድ ስንጠይቅ ከነሱ ብዙ ነገሮችን መማር ይቻላል። የመጀመሪያው ጽናት ነው። እነዚህ አባቶች በጊዜው ከነበረው ከገጂ መንግስት፣ ከሌሎች ሃይማኖተኞች፣ ከማህበረተሰብ እንዲሁም ከእድር ከማህበረተሰብ እስከሚወጡ ድረስ ጌታችን ኢየሱስ ክርስቶስ ስለተከተሉ ብዙ መከራዎችን አሳልፈዋል። ያን ሁሉ መከራ አሳልፈው በሚገርም ሁኔታ ዛሬ ያለው ትውልድ ጌታችን ኢየሱስ ክርስቶስን እንዲከተል ብዙ ልጆችን ወልደዋል ማለት ነው። ቄስ አጥናፉ በዓሉን ምክንያት በማድረግ በፖሊስ ጣቢያ ማረፊያ ላይ ለሚገኙት፣ በጤና ጣቢያ ለተኝቶ ታካሚዎች፣ ማቆያ ላይ ለሚገኙ እናቶችና ለሌሎች አቅመ ደካማ የማህበረሰብ ክፍሎች የተለያዩ ድጋፎችን ማበርከታቸውንም ተናግረዋል። ወንጌልን ስናገለግል ሰዎችን በመውደድ ሰዎችን በመርዳት አስፈላጊውን ነገር በማድረግ መርዳት አለብን ብለን ያሰብነውን ነገር ብዙ ባይሆንም ለወደፊት ትምህርት መሆን አለበት። ምእመናኖቻችን በዚህ አይነት መንገድ መቀጠል አለባቸው የሚለውን ነገር እንደ ወንጌል አማኞች በጎንዮሽ ሰርተናል። ለምሳሌ በዚህ ከተማ ውስጥ የወረዳውና የከተማው ፖሊስ ጣቢያዎች አሉ። እዛ ውስጥ ደግሞ የታሰሩ ሰዎች አሉና ምን አለ እነዚህን ሰዎች ምሳ ብንጋብዛቸው የሚለውን አስበናል። በተጨማሪም እናቶች ጤና ጣቢያ ያሉ ዶርሚተሪ ውስጥ ያሉትን እንትን ያደረግን ስለሆነ እዛ ውስጥ ያሉትን አስፈላጊውን ነገር ብንረዳ አቅማችን የቻለውን የሚለውን እነሱንም ለመጠየቅ አቅማችን በፈቀደው ሞክረናል። ሌላው ደግሞ በዚህ ጾም ወቅት ሃይማኖትን በማያማክል ትንሽ ከአካባቢ ሁኔታ ኢንፎርሜሽን ሰብስበን የተወሰኑ ሰዎችን ይሆናል ያልነውን አቅማችን የፈቀደውን ነገር ይል ነገር ዘይት ነገር ለማድረግ ሞክረናል። አክለውም ለበዓሉ ስኬት የበኩላቸውን የተወጡ አካላትን አመስግነዋል። ወቅቱ ትንሽ ዝናብ የሚዘንብበት ጊዜ ነበር። እግዚአብሔር ፈጣሪ አየሩን ተቆጣጥሮ ህዝቡ የሚወጣበትን ሁኔታ አመቻችቶ በሰላም ገብተን የወጣንበት ጊዜ ነበረ። የጸጥታ አካላት ተባብረውን የመንግስት አካላቶች ተገንተው ለማህበረተሰቡ ከሃይማኖት ተቋማት የሚጠበቀውን ነገር በማድረጋቸው በእውነት ከተጠበቀው በላይ ፕሮግራሙ ተሳክቷል የሚል እምነት ነው ያለኝና በወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽሕፈት ቤት አስተባባሪነት አማኞቹ ለእናቶችና ለታካሚዎች ላደረጉት ድጋፍ ያመሰገኑት የደካ ጤና ጣቢያ ኃላፊ አቶ አካሉ አየለ መሰል ተግባራት ተጠናክሮ መቀጠል እንዳለበትም ጠቁመዋል። ትልቅ የሚባል አገልግሎት ነው። አብያተ ቤተ ክርስቲያናቱ ይሄን አድርገው ታች ያለውን እንደዚህ ለመደገፍና
ያለውን ነገር ለመጠየቅ እንደዚህ በመምጣታቸው ትልቅ ምስጋና አቀርባለሁ። ሌሎችም በተቋማችን ላይ ያሉ እናቶችን በማቆያ ላይ ያሉ ነፍሰ ጡር እናቶችና የወለዱትን ቢያዩ ቢከታተሉ ቢደግፉ አስተያየት የሰጡት ድጋፍ የተደረገላቸው ወገኖችም ስለተደረገላቸው ድጋፍ አመስግነዋል። ሙስሊም ሳትሉ ጴንጤ ሳትሉ ኦርቴ ሳትሉ አምታችሁ የተቸገረ ሁሉን ስለረዳችሁ ፈጣሪ አምላክ ከላይ ይርዳችሁ። በተያያዘ ዜና የሃይማኖት መቻቻል መከባበርና የእርስ በርስ ትብብር መንፈስ አጠናክሮ በማስቀጠል የአካባቢውን ሰላም ማጽናት እንደሚገባ በከፋ ዞን የደካ ከተማ አስተዳደር ገለጸ። በጌሻ ወረዳና ደካ ከተማ አስተዳደር የሚገኙ የወንጌል አማኞች ካውንስል ጽሕፈት ቤት በጋራ ባዘጋጁት 55ኛ ዓመት ክብረ በዓል ላይ ከንቲባው አቶ በላይ ባደገና በወረዳው ዋና የመንግስት ተጠሪ አቶ አንድ ሰው አለማየሁ ተገኝተው መልእክት አስተላልፈዋል። ዘገባውን ያዘጋጀው ባልደረባችን አማኒ ላይሌ ነው። ብሩክታይት ብራኑ እንደሚከተሉት አቀርበዋለች። በክብረ በዓሉ ተገኝተው ንግግር ያደረጉት የደካ ከተማ አስተዳደር ከንቲባ አቶ በላይ ባደገ ልዩነትን የሚቀበልና በመቻቻል የሚያምን መንግስት ያለባት ሀገር ላይ እንደመሆናችን የወንጌል አማኞችን ደስታ እንጋራለን ብለዋል። ደስታችሁ ደስታችን ነው፣ በዓላችሁ በዓላችን ነው። ይህ በዓል የጋራ በዓል ስለሆነ በዓላችሁን በጋራ ለማክበር እዚህ ተገኝተናል። ሕገ መንግስታችን እንደሚፈቅደው የትኛውም ግለሰብ የትኛውም ቡድን የፈለገውን ሃይማኖት የማክበር መብት ተጎናጽፏል። ስለዚህ እንኳን በፈጣሪ የሚያመልክ አይደለም እንኳን ፈጣሪን የሚያገለግል አይደለም በሰው ልጅ አእምሮ ማይታሰቡ ሃይማኖቶችም እያመኑ ያሉ አካላትም ነፃነት ተሰጥቷቸው እያመኑ ያሉበት ሀገር ላይ ነው ያለነው። ይህንንም መንግስታችን በጽኑ ይደግፋል ማለት ነው። ከንቲባው የየትኛውም ሃይማኖት ተከታይና ቡድን ሰላምን ለማስጠበቅና ለማጽናት መስራት እንደሚጠበቅበትም ተናግረዋል። ይህንን እድል የሰጠንን መንግስት ከጎኑ ሆነን በተለያዩ የጸጥታ የሰላም ስራዎች የልማት ስራዎች ከመንግስት ጋር ሆነን ተባብረን መስራት ይጠበቅብናል ማለት ነው። ትልቁና ዋነኛው ነገር ሰላም ነው። እዚሁ ያያችሁ እንደምታዩት በሰላም ስለመጣን በሰላም ስለተቀመጥን ነው እግዚአብሔርን ያመሰገንን ያለነው ያመለክን ያለነው። ስለዚህ ሰላም ለነገ የሚባል አይደለም፣ ቀጣይ እንሰራለን የሚባል አይደለም። ስለዚህ የትኛውም ሃይማኖት ተከታይ ምዕመናን የአካባቢያችንን ለሀገራችንን ሰላም ለማስጠበቅ የበኩሉ ሚና መጫወት መቻል አለበት ማለት ነው። ሰላም ባለበት ሀገር ሃይማኖት ማስፋት በጣም ቀላል ነው። ሰላም ባለበት አካባቢ ሀብት ማፍራት ቀላል ነው። ሰላም ባለበት አካባቢ የፈለገውን ነገር መስራትን ማግኘትን ቀላል ነው ማለት ነው። ስለዚህ ሰላምን ከማስጠበቅ አንፃር በየቤተ ክርስቲያኑ በየአብያተ ክርስቲያኑ በየሰፈራችን የሀገራችንን ብሎም የከተማችንን ሰላም ለማስጠበቅ ትልቅ ስራዎችን መስራት እንዳለብን በዚህ አጋጣሚ አደራ ማለት ፈልጋለሁ። የወንጌል አማኙን ማህበረሰብ ያላሳተፈ የሀገር ልማትና እድገት እውን ሊሆን አይችልም ያሉት ከንቲባው የደካ ከተማ ሁሉ አቀፍ ልማት የተሳካ ለማድረግ ህዝቡ አስፈላጊውን ትብብር እንዲያደርግ ጥሪ አስተላልፈዋል። እናንተ ያልተሳተፋችሁባት እናንተ ያላገዛችኋት ደካ የትም ልትደርስ ስለማትችል በዚህ አጋጣሚ በተለያዩ የከተማዋ ልማት ስራዎች ላይ እንድትተባበሩ ድጋፋችሁ ስንጠይቅ አለን እንድትሉ በእርግጥ እዚሁ የተገኙ ብዙ የመንግስት ሰራተኞች አሉ፣ መምህራን አሉ። አለን ብሎ በዚህ ኑሮ ውድነት በዚህ ችግር ዘመን የወር ደመወዛቸውን ሰጥተው ስራ እያሰራ ነው ያለነው። እንደ አንድ ሃይማኖት ተቋም ደግሞ ለደካ ከተማ የሚያስፈልጋት አንደኛ ጸሎት ያስፈልጋታል። ህዝቦቿ በሰላም ወጥቶ በሰላም እንዲገቡ ነግዶ እንዲያተርፉ ሀብት እንዲያካብቱ ከሌሎች ከተሞች እኩል ያደገች የፈካች ከተማ እንድትሆን እግዚአብሔር እንዳግዘን ጸሎት ያስፈልጋል ማለት ነው። ሁሉም ባለበት ቦታ እንጸልይ ይገባልና ከእናንተ አንድ ጸሎታችሁን እንፈልጋለን። ሌላኛው ደግሞ ጉልበታችሁን፣ እውቀታችሁን፣ ገንዘባችሁን እንድትደግፉን እንጠይቃለን። አቶ በላይ አክሎም የከተማ አስተዳደሩ በሚያስፈልግ ድጋፍ ሁሉ ከወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽሕፈት ቤት ጎን እንደሚሆንም ገልጸዋል። እኛም እንደ ከተማ አስተዳደር እንደ መንግስት ይህ ካውንስል ያስፈልገኛል የምለውን የትኛውም አይነት ድጋፍ የመሬት ሌሎች አስፈላጊ ድጋፎች ማድረግ ግዴታችን ስለሆነ ሰላም በማስጠበቁ አስፈላጊ ነገሮችን በማሟላቱ
በመመካከሩ የጋራ ውይይት በማድረጉ ከጎናችሁ ስለምንሆን ያለምንም መሸማቀቅ ቤታችን ነው ብላችሁ ገብታችሁ የሚያስፈልጋችሁን ነገር እንድትጠይቁን አደራ እያልኩ ክብረ አባላችሁ የሰላም የደስታ የጤና እንዲሁም የተሳካ እንደሆን እመኛለሁ። በጌሻ ወረዳ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አንድ ሰው አለማየሁ በበኩላቸው ለፈጣሪ የተገዛ ማህበረሰብ ለምድራዊ መንግስት መገዛት አይሳነውም ብለዋል። በእግዚአብሔር የሚገዛ ማንኛውም ፍጡር ወይም ሰው ለመንግስትም ለመገዛት ዝግጁ ነው። ምክንያቱም የመንግስት መመራበት ማንኛውም መንገድ ምታዩ ከሆነ የመጽሐፍ ቅዱስና የቅዱስ ቁርአን መነሻ የያዘ ነው። ስለዚህ በእግዚአብሔር የሚያምን ሁሉ ለመንግስት ለመገዛት የተሻለ ነገር ስላለው ሁሌም ቢሆን በእንደዚህ አይነት ልክ በተለያዩ ሃይማኖቶች ለሚደረጉ እግዚአብሔርን የማመስገኛ ለሰዎች ችግር በሚጸለይበት ሁኔታ ላይ ለሚፈጠረው ነገር ከጎናችሁ እንሆናለን። ኃላፊው አክለውም የወረዳ መንግስት የወንጌል አማኞችን በሚያስፈልጋቸው ለመደገፍ ዝግጁ መሆኑንም ተናግረዋል። በአሁናዊ ሁኔታ ብዙም ወንጌልን ለማሰራጨት የክርስትናን እምነትም ሆነ የሙስሊም እምነትን ለማስተማር ለመንቀሳቀስ ችግር ባይኖርም በየቦታዎች በየቀበሌዎች የመስሪያ ቦታ አንዳንድ ችግሮች የሚኖሩ ከሆነ እንደ ጌሻ ወረዳ ማንኛውንም ችግሮች ከእናንተ ጋር ተጋግዘን ለመፍታት ከጎናችሁ እንሆናለን። በሁሉም የልማት ዘርፎች ውጤታማ ለመሆን የመጋቢት 24 ፍሬዎችን አጠናክሮ ማስቀጠል እንደሚገባ ተገለጸ። በከፋ ዞን ማዕከል የብልጽግና ፓርቲ አባላት የሆኑ የመንግስት ሰራተኞች የመጋቢት የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ሀሳብ ውይይት አካሂደዋል። ታጀቶ ከበደ ያዘጋጀውን ምህረት ማሞ ታቀርበዋለች። መጋቢታውያን ፍሬዎች ለነገ ተስፋ በሚል መሪ ቃል በተካሄደው ውይይት መድረክ ላይ ተገኝቶ አስተያየታቸውን የሰጡት የከፋ ዞን ማዕከል የብልጽግና ፓርቲ ኢኮኖሚ ዘርፍ አባላት እንደተናገሩት የሀገሪቱ ብሎም የክልሉና የዞኑን ኢኮኖሚ ለማሳደግ የግብርናው ኢንዱስትሪ፣ ማኑፋክቸሪንግ፣ ቱሪዝምና በማዕድን ዘርፍ እየተደረገ ያለው ጥረት ተጠናክሮ መቀጠል እንዳለበት ተናግረዋል። እንደምናውቀው ከዚህ ቀደም በነበረው መንግስት ትልቁ እንደ ሀገር የኢኮኖሚ ዋልታ ወይም የጀርባ አጥንት ተብሎ የሚወሰደው የግብርና ዘርፉ ነው። ነገር ግን የግብርናው ዘርፍ ብቻ አይደለም እንደ ሀገር ያለን አቅም። ስለዚህ ለምሳሌ በማዕድን መውሰድ ይቻላል። በኢንዱስትሪ ዘርፍም ቢኬድ ለኢንዱስትሪ የሚሆን በርካታ የጥሬ እቃዎች በሀብት ደረጃ አለን። እነዚህን ጥሬ እቃዎች ደግሞ በማቀነባበር እዚሁ በማመቻቸት ስራ ዕድል የመፍጠሩ ነገር ስራ ዕድል የመፍጠሩ ጉዳይ እዛው ያለ ኢኮኖሚ ጀነሬት የማድረግ ጉዳይ የሚቻል መሆኑንና በሌላውም ዘርፍ እንደዚሁ አማራጭ ሰፋ ተደርጎ አንድ የኢኮኖሚ ሚሶሶ ከነበረበት ስርዓት ተላቀን ባለ ብዝሃ ዘርፍ ኢኮኖሚ ስርዓት ለመገንባት መንግስት የሪፎርም አካል አድርጎ ተነስቷል ማለት ነው በኢኮኖሚ ውስጥ። ይሄን በማድረጉ በርካታ ውጤቶች ተመዝግበዋል። ከኢኮኖሚ አንጻር አንደኛው የቱሪዝም መዳረሻ ነው። ቱሪዝም መዳረሻ እንደ ሀገር በጣም የሚደነቁ ስራዎች እየተሰሩ፣ ስለዚህ እነዚህ ስራዎች ወደ እኛ አካባቢም አስፍተን ማየት አሁን የተጀመሩ ስራዎች አሉ። የመንገድ ስራ አለ። ዳዲበንን ማየት እንችላለን። እዚህ ጉርጉቶ ማየት እንችላለን። የተጀመሩ ስራዎች አሉ። ስለዚህ በዞን አበረታች ስራ አለ። ግን ደግሞ እንደ ሀገር በሀገር ደረጃ ደግሞ ታይቶ ሰፊ ስራዎች የሚሰሩበት ሁኔታ ቢፈጠር የተሻለ ነው የሚል ነገር ነው የሚኖረኝ። በዘርፉ ሁሉንም ተጠቃሚ ለማድረግ በመንግስትና በፓርቲ የተያዘው እቅድ ተጠናክሮ ሊቀጥል እንደሚገባ ማስተያየት ሰጪዎቹ አክለዋል። አሁንም በኢኮኖሚ ዘርፍ የሚፈለገው ውጤት መጥቷል። በሚፈለገው ደረጃ የህዝብ ተጠቃሚነት ተረጋግጧል። ህዝቡ በሚፈለገው ልክ ተጠቃሚ ሆኗል የሚለው ነገር አያዝም። በርካታ ጉለቶች አሉ። አሁንም ሀብቶቻችንን በበቂ ሁኔታ የመለየት ሀብቶቻችንን መሰረት ያደረገ ዘላቂ እድገት ሊያመጣ የሚችል እቅድ የማቀድ አሁንም በጊዜ የለኝም መንፈስ አስፈላጊውን ርብርብ በማድረግ የሚፈለገውን ውጤት ማምጣትና በሚፈለገው ደረጃ ህብረተሰቡን ተጠቃሚ ከማድረግ አኳያ አሁንም ጉለቶች እንዳሉ መንግስትም የሚያውቀው ህዝብም የሚያውቀው እኛም የምናየው ነገር ስለሆነ ስለዚህ
ውጤት መምጣቱ ሰርተን ውጤት መታየቱ አቅምና እድል ነው። ስለዚህ ይህንን አቅምና እድል ደግሞ ይዘን የበለጠ ለመስራት የበለጠ ውጤት ለማስመዝገብና በሂደቱ ተጠቃሚ ለመሆን ከመጣነው ይልቅ ፊት ለፊት ያለውን ጊዜ በተሻለ ርብርብ መስራት የሚጠበቅብን ሆኖ ነው የሚታየኝ። በእኛ አካባቢ በተለይ በጣም ብዙ ጸጋዎች አሉ። ያንን ጸጋ መጠቀም መቻል አለብን የሚል ነገር ነው ምኖረኝ። ከዛ ውጪ ከማኑፋክቸሪንግ አንጻር ማኑፋክቸሪንግ እንደዚሁ የተሰሩ ስራዎች አሉ። በወጣቶች በስራ ዕድል ፈጠራ እየተሰራ ያለ ስራ አለ። ያ በጣም ተጠናክሮ መሄድ መቻል አለበት። ወጣቱ ውጤታማ መሄድ የተጀመሩ ስራዎች ውጤታማ ወጣቱ መሆን የሚችልበትን እድል መፍጠር ከሁላችንም የሚጠበቅ ተግባር ነው ብዬ ነው መወስደውና የውይይት መድረኩን የመሩት የከፋ ዞን ንግድና ኢንቨስትመንት ምክትል ኃላፊ አቶ ሀብታሙ ገብረስላሴ በበኩላቸው በአሁኑ ወቅት እየተገነባ ያለው ባለብዙ ዘርፍ ኢኮኖሚ የመጡ አበረታች ለውጦች ተጠናክሮ እንዲቀጥሉም ተናግረዋል። ቀደም ሲል የነበረው የኢኮኖሚ እሳቤ ከግብርና መር ኢንዱስትሪ ነው። አሁን ግን ባለብዙ ዘርፍ ኢኮኖሚ ነው እየገነባን ያለው። ይህን ስንገነባ የአገራዊ እሳቤ ወደ ውስጥ በማየት የውስጥ አቅማችን አማጥን በመጠቀም እንጂ በእርዳታና በብድር ላይ የተመሰረተ ወይም ያንጋጠጥን ኢኮኖሚ ማሳደግ እንደማይችል ወስደን በውስጥ አቅሞቻችን በሁሉም ዘርፎች ያሉትን አቅሞች አማጥን በመጠቀም መለወጥ አለብን በሚል እየተሰራ ያለበት ሁኔታ አለ። ኢትዮጵያ ታምርት በሚል ንቅናቄ ተጀምሮ ከፍተኛ በሆነ መንገድ ወደ 864 የሚሆኑ ኢንዱስትሪ ከፍተኛ ኢንዱስትሪ ወደ ስራ እንዲገቡ ተደርጎ በሚሊዮኖች ለሚቆጠር ለዜጎች ድል ከመጠሩም ባለፈ ከውጪ የሚያናስገባውን የገቢ ምርቶችን ከመተካት አልፎ ለሀገር ወደ ውጪ በጥራት አመርተን ኤክስፖርት ወደ ማድረግ የደረስንበትና ይሄ ከፍተኛ ምንጭ ምንዛሬ ያስገኘበት ዘርፍ እንደሆነ ማየት ይቻላል። የቱሪዝሙ ዘርፍ እንደ ኢኮኖሚ ዘርፍ ተደርጎ ወደ ትግበራ ከተገባ ወዲህ ትልቅ ምርታ መታየቱንም ተናግረዋል። ቀደም ሲል የኢንዱስትሪ እንደ ኢኮኖሚ ዘርፍ የማይታይበት ሁኔታ እንደነበረ ተወስዶ አሁን በለውጥ መንግስት እንደ ኢኮኖሚ ዘርፍ ተደርጎ የተለያዩ በተለይ ለኢንዱስትሪ መዳረሻ የሚሆኑ ቦታዎች ከመምረጥ ባለፈ ለዛ የሚመጡ ለቱሪስት መዳረሻ የሚሆኑ ቦታዎችን ከመምረጥ ያለፈ ለሚመጡ ቱሪስቶች ምቹ ሁኔታ ከመፍጠር አንጻር የተለያዩ ቦታዎች ላይ የተለያዩ ቱሪስት ማረፊያዎችን ከመገንባት ጀምሮ ትልልቅ ስራዎች የተሰሩበት እና በዚህ ዘርፍ ደግሞ ብዙ ስራ እድል የተፈጠረበት ብዙ የውጭ ጎብኚዎች እንዲመጡና ከፍተኛ የውጭ ምንዛሬ እንዲገኝ የተደረገበት ነገር ስናይ ለኢኮኖሚያችን ትልቅ ፋይዳ እንዳለውና በውስጣችን ያለውን አቅም በውስጣችን ያለውን ሀብት ሳናይ የቆየንበት አሁን ደግሞ አይናችን ገለጥ አድርገን ስናይ ወደ ኢኮኖሚ እየቀየርንበት ያለንበትን ነገር ስናይ ትልቅ ምርታ ያገኘንበት ሁኔታ ነው ያለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የገቢዎች ቢሮ ከፌዴራል ገቢዎች ሚኒስቴርና ጉምሩክ ኮሚሽን ጋር በመተባበር ከመሰረቱ የተገነባ ትውልድ ሀገርን ይገነባል በሚል መሪ ቃል ክልላዊ ታክስና ጉምሩክ ክበብ ተማሪዎች ጥያቄና መልስ ውድድር በቦንጋ ከተማ አካሂዷል። በውድድሩም ከፋ፣ ምዕራብ ኦሞና ኮንታ ዞኖች ከአንደኛ እስከ 3ኛ በመውጣት ውድድሩን ያጠናቀቁ ሲሆን ለአሸናፊ ተማሪዎች የምስክር ወረቀትና የተለያዩ ሽልማቶች ተበርክተዋል። ዘገባውም የሰለሞን ተሰማ ነው። ቤተልሔም ሙሉ ተጨማሪው ይዛለች። የመክፈቻ ንግግር ያደረጉት የገቢዎች ሚኒስቴር ጅማ ቅርንጫፍ ታክስ ስራ ዘርፍ ምክትል ስራ አስኪያጅ የሆኑት አቶ ነጋሶ አብዲሳ የገቢ ጉዳይ የሀገር ጉዳይ እንደመሆኑ መጠን በገቢ አሰባሰብ ዙሪያ ገና ከታች የሚወጡ ህጻናት ግንዛቤ በመያዝ ማደግ እንዳለባቸው መንግስት ከፍተኛ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። አጠቃላይ የገቢ ጉዳይ የሀገር ጉዳይ ነው። ገቢ ያለ መንግስት ያለ ገቢ ሊኖር አይችልም። ስለዚህ ገቢ ጉዳይ የሀገር ጉዳይ ስለሆነ ግብር ከፋዩ ብቻ ሳይሆን አጠቃላይ ማህበረሰቡና ትውልዱ አጠቃላይ ታች ያለው ማህበረሰብ የግብር ጉዳይ እያወቀ የግብር ጉዳይ ላይ ትኩረት እያደረገ ማደግ አለበት ተብሎ በተያያዘው አቅጣጫ መሰረት አጠቃላይ ዋና ዓላማዎች አሉ። የተማሪዎች ክበብ እና ታክስ እና ጉምሩክ ክበብ አጠቃላይ 3 ዋና ጉዳዮች አሉ። አጠቃላይ ይሄ ተማሪዎች ነገ የአገር ተረካቢ እንደመሆናቸው መጠን ተቋሙ ውስጥ ገብቶ አጠቃላይ የተቋሙ የፖሊሲ አመንጪ የተቋሙ ነገ የሚመሩበት አግባብ ስላለ ከታች ተማሪዎቹ በዚህ አግባብ ማደግ አለባቸው ተብሎ አቅጣጫ ተይዟል። ሁለተኛ እነዚህ ተማሪዎች ነገ የግብር ከፋይ ወይም ደግሞ ታክሲ ከፋይ ስለሚሆኑ አጠቃላይ ታክሲ ከፋይ ሆኖ ስለሚያድጉ
የዛሬ የሀገሪቱ ታክስ ህጎችና ታክስ ፖሊሲዎች ማወቅ አለባቸው ተብሎ እንደ አቅጣጫ ተይዞ የተሰራ ነው። የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ በበኩላቸው ሀገራችን ኢትዮጵያ የራሷን ወጪ በራሷ ገቢ ለመሸፈን ከፍተኛ ጥረት በማድረግ ላይ እንደምትገኝ ገልጸው ገና ከታች የሚወጡ ተማሪዎች የታክስና ቀረጥ ጠቀሜታ ላይ ግንዛቤ ኖሯቸው ሀገራዊ ኃላፊነታቸውን እንዲወጡ ታስቦ ይህ የተማሪዎች ጥያቄና መልስ ውድድር እንደተዘጋጀ ተናግረዋል። ሀገራችን ኢትዮጵያ ከተረጂነትና ከውጭ ጣልቃ ገብነት ነፃ የሆነች ሀገር እንድትሆን የአንበሳውን ድርሻ የያዘው የሀገር ውስጥ ገቢ በመሆኑ በ2022 ዘመናዊ የታክስ አስተዳደር በመገንባት የራሷን ወጪ በራሷ ገቢ ለመሸፈን ከፍተኛ ጥረት እያደረገች ትገኛለች። አንድ ሀገር ሉዓላዊነቷ የተጠበቀ ሰላምና መረጋጋት ያለበት የዜጎች መሰረታዊ ፍላጎት ማለትም ንጹህ የመጠጥ ውሃ፣ መብራት፣ የሕክምና አገልግሎት፣ ለትምህርት፣ ለመንገድ ዝርጋታና መሰል መሰረተ ልማት ለማሟላት መንግስት አስተማማኝ ሀብት ያስፈልገዋል። በመሆኑም ይህ ሀብት የሚገኘው በዋናነት ከሀገር ውስጥ ገቢ በመሆኑ ተማሪዎች የታክስና ቀረጥ ጠቀሜታን ተገንዝበው ማህበረሰቡን በታክስና ቀረጥ አከፋፈል ዙሪያ ላይ በማስተማርና ግንዛቤ በመፍጠር ለውጥ እንዲመጣ ሀገራዊ ኃላፊነታቸውን እንዲወጡ መልእክቴን ማስተላለፍ እፈልጋለሁ። የክልሉ ትምህርት ቢሮ ኃላፊና የማህበራዊ ክላስተር አስተባባሪ የሆኑት አቶ አልማው ዘውዴ እንደገለጹት የበለጸገች ኢትዮጵያን እውን ማድረግ የሚቻለው በሁሉም ደረጃ ላይ ያሉ የሀገራችን ዜጎች ግብርና ታክስ በታማኝነት ሲከፍሉ ብቻ መሆኑን ተናግረው ተማሪዎች ከታች ጀምረው ሀገራቸውን የሚወዱ ሆነው እንዲያድጉ ግብርን በታማኝነት የሚከፍሉ ሆነው እንዲያድጉ ማድረግ ወሳኝ መሆኑን ተናግረዋል። በተደረገው ጥያቄና መልስ አንደኛና ሁለተኛ የወጡ ተማሪዎች በበኩላቸው ባገኙት ደረጃ ደስተኞች መሆናቸውን ተናግረዋል። በመድረኩ ላይ ከወረዳ፣ ከዞን፣ ከክልልና ከሌሎችም ጉዳዩ የሚመለከታቸው አካላት ተሳታፊ ሆነዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተመለከታችኋቸውን ይመስሉ ነበር። ከቀሪ ከክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ለመላው እስልምና እምነት ተከታዮች በድጋሚ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት እኔ ከወዲሁ እሰናበታለሁ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።